ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? በርሊን በምዕራፍ 2 በርሊን the lady with the ermine በሚል ቅጥያ ስም ተመልሷል። ምዕራፍ 1ን ያላያችሁ ካላችሁ እዚሁ ቻናል ላይ ሁሉንም ክፍሎች አንድ ላይ አድርገን ለቀንላችኋል። እየሄዳችሁ ያያችሁ ተመለሱ። ቪዲዮንም ላይክ በማድረግ ለብዙ ሰውም እንዲደርስልን እያደረጋችሁ ተባበሩን። እንደ ሁል ጊዜው ይመቻችሁ። ሰናይ ጊዜ። በባለፈው በምዕራፍ 1 በርሊንና ቡድኑ ከስፔን ወደ ፍራንስ አምርተው እዛ ያሉ ውድ ጌጣጌጦች የሚቀመጡበትን ቦታ ሲያጠኑና ሲሰልሉ ከርመው በቤተ ክርስቲያን በኩል አድርገው ቆፍረው ሳያስነቁ ወደ ቦታው ገብተው ጌጣጌጦቹን ዘርፈው አስደምመውን በፖሊሶች እንዲህ ተብለው ሳይያዙ በርሊንና ዴሚየን፣ ብሩስና ኬላ፣ ሪዮና ካሜሮንም በመሆን ተከፋፍለው ከፍራንስ ሀገር ለቀው ወጥተው እንደጠፉና በርሊንም እዛ ያለ ፍቅር ያስጀምራት ካሚል የተባለችውም ሴት ስለሱም ደርሳበት ባሏ እንደተጠቀመበትም ብታቅም ባሏ ቺት ስላደረገባት እናም በርሊንን እየወደደችውም ስለነበረ ለፖሊሶች ሳታመለክትበት በርሊንን በራሷ ተከትላ ደርሳበት መረጃ ማውጣለውም ብላ ገንዘብ እንዲከፍልም ብታስፈራራውም ጀግናው በርሊን ግን ያላትን መረጃዎች እንዳለ ማጠፋፍቶባት ግን ከልቤ ስለወደድኩሽ በሚል ያለችውን ገንዘብም ከፍሏት በድጋሚ እንገናኝ ይሆናልም ተባብለው እንደተለያዩና በርሊንም ለባልደረባው ዲሜን ሌላ ዝርፊያ ደግሞ ለማድረግ እንዳቀደ ሲነግረው አይተን ነበር ያቆምነው። በዚህኛውም በምዕራፍ 2ም ቀጥለን ዴሚየንና በርሊንም በስፔን ውስጥ የምትገኝ ሴቪል የተባለች የሀብታሞች ሚሊዮነሮች በብዛት የሚኖሩባት ከተማም ላይ በጀልባቸው ደርሰው ዴሚየንም ቀጣይ የምናደርገው ዝርፊያን የት እንደሚሆን አቅጃለሁ፣ ማርቤል የተባለችው የስፔን ከተማም ላይ ሄደን እዛም ሀብታሞች በህገ ወጥ የሰበሰቡትን ገንዘብና ጌጣጌጦች እንዲሁ ሌላ ዕቃቸውን የሚያስቀምጡበት ባንክ አለ። ያንን አሁን በሚመጣው የገና በዓል ላይ እረፍት ሆኖ ባንኩም ስለማይሰራ እዛም እንዝረፍ የሚል ሐሳብ ቢያመጣም በርሊን ግን እዛ የሀብታሞቹ ማስቀመጫ ውስጥም ምን ያህል ገንዘብና ዕቃም እንዳለ ታውቃለህ ወይ? ለብቻ $15 ሚሊዮን በካሽ እንዳለኝ ካላረጋገጥኩ አልዘርፍም፣ እናም ደግሞ ጌጣጌጥ ደግሞ አልፈልግም ብሎም በሐሳቡ ሳይስማማም ቀርቶ እዚህ ሲቪል ላይ ሚሊዮነሮችም ስላሉ ቀጣይ ዝርፊያም ሰልለን እናደርጋለን እያለው አመሻሽ ላይም ቅንጡ አነስ ያለች ሆቴል ላይ ይደርሳሉ። ወደዛም ገብተው በጃዝ የሚዝናኑ ልጥጥ ባለ ሀብቶችን እየተመለከቱ ዴሚየንም እዚህ ማንን ነው ለማጥመድ ያቀድከውም ቢለውም በርሊንም እዛ ያለች አንዲት መልከ መልካም ሴት ስታልፍ ዝም ብሎም እየተመለከታት ለዴሚየንም ዝም ብለህ ተከተለኝም በሚል እያስገባው አንተማ ሴት ልታማልን ነው እዚህ ያመጣከኝ እያለ ዴሚየንም እየተበሳጨበት እዛ ያሉ ሁለት አዛውንት ሴት ባለ ሀብቶች ጋም ፌክ ኔም ነግሮም አስተዋውቆት የመርከብ ባለቤት ነው ወደም ባወሩትም ብሏቸው እሱም ወደዛች መልከ መልካም ሴት ጋም ያመራል። ያቺም ስሟ ጄኔቪን የተባለችም ሴት እሷም ስታዩ ተመችቷት ነበርና አውቃ ተጠግታው ሀብሎ የተበጠሰ ማስመስላም ጥላ እያነሳላትና እያስተካከለላት ይተዋወቃታል። ስሙንም ሳይመን ብሎም ሲተዋወቃት እንሰማለን። እሷም በሀብት ፌመስ የሆነችው ጄኔቪን እንደሆነች እንዳወቀ እየተናገረ መኪናዋ እንደደረሰም በአስተናጋጁም ተነግሯት እየተደረደረች በደንብ እናወራ ደስ ይለኝ ነበር ሌላ ቀን እናወራለን ብለው ተሰናብተው ልትሄድ ብትልም ልሸኝሽም ብሎም ይዟት ይወጣል። መኪናዋም ጋም አድርሷት ቤተ መንግስት የሚመስለው ውብ ቤቷን በመንገዱ ሁሌም በብዛት ሲያልፍ እንደሚያዩ እየተናገረ ቤቷንም ሲያደንቅ እሷም ታዲያ ለእራትም ሲቀጥራት ቤቴም በዛው ታያዋለክም ብላ ከአንድ ሳምንት በኋላም ብትቀጥረውም በጀልቤ ብዙ ከተሞችን ስለመሄድ ከ2 ሳምንት በኋላ እመጣለሁም ብሏት በስስት እየተያዩ ተቀጣጥረው ይሰነባበታሉ። እሷ እንደሄደች ዴሚየንም እዛ ደርሶ እቺ ሴት ማናት እያለም ሲጠይቅ በርሊንም ቀጣይ የምንዘርፋት ሚሊዮነር ናትም ብሎም ይመልስለታል። በለው የማይደርስ የለም። ከ2 ሳምንት በኋላ ዴሚየንና በርሊንም ሲቪል የሚገኙ ጄኔቪን የምትኖርበት ውብ ቤተ መንግስት የሚመስለው መኖሪያ ቤታም ጋም ደርሰው በርሊንም ነጭ ሱፉን ለብሶ ፏ ብሎ እንደ ስጦታ የምትወደውን ቸኮሌትም ይዞ ወደ ቤቷም አምርቶ አንኳኩቶ ተከፍቶለት ይገባል። ጄኔቪንም በደስታ አግኝታው ስጦታንም ተቀብላ ስለመጣም ደስ እንዳላትም እየነገረችው ሌላ ሰርፕራይዝ እንዳላትም ነግራው ወደ ላይኛው ክፍል እየመራች ይዘውም ሄዳ አንዱን በርም ከፍታም ሲገቡ ቢሮ ያለው ባለ ሀብቱ ዱክ አልቫሮ የተባለው ግለሰብ ይጠብቃቸዋል።
ይህን ያየው በርሊንም እየተደናገጠ ሰውየውም ይህን ጊዜ በጉጉት ተጠብቀው ነበር እያለም ይተዋወቋል። ሚስትየው ጄኔቪንም በቃ አውሩም ብላ ስራዋንም ጨራርሳ በርሊንን ጉድ አድርገው ትወጣለች። ግራ የተጋባው በርሊንም እንዲቀመጥ ተፈቅዶለት ተቀምጦ እዛውም የቆመውን የሰውየውን ጠባቂም እያየ ሰውየውም ስላንተ ዝና በጣም ብዙ ነገር ሰምቻለሁ፣ በጣም ጀግና ነህ እያለ ማሞጋገስ ጀምሮ በርሊንም ማነው ስለኔ የተናገረው ቢልም ሰውየውም የዛኔ እነ በርሊን ለመዝረፍ የሰረቋትን ጥንታዊ ጽዋ ፎቶም እያሳየ ስለ እነሱ በደንብ እንዳወቀና እናንተ ዝርፊያውንም ካደረጋችሁ በኋላ ለፖሊስ ምንም መረጃ ሳታስቀሩ የተሰወራችሁበትን ስራም በጣም ነው ያደነቁት እያለም ይናገራል። በርሊንም እየጨነቀው አሁን ታዲያ ከኔ ምን ፈልገህ ነው? እያስፈራራከኝ ነው ወይም ብሎም ይጠይቋል። ሰውየውም በጭራሽ እንደዛ አይደለም፣ እኔ አድናቂክ ነኝ፣ የሰረቃችሁትም ጽዋ የኔም ማቀው ጓደኛዬ ቢሆንም እሱም እንደማያገኙ ስላመነ አልነግረውም። እኔ ግን አሁን ለኔ ከዳቪንቺ ጥቂት ስዕሎች ውስጥ የሆነችው ዘ ሌዲ ዊዝ ዘ ኤርሜን የተባለችው ስዕል አሁን ከስፔን ሌላ ከተማ ወደዚህ ወደ ሲቪል ከተማ ለኤግዚቢሽን ለእይታም ትመጣለች። ያንን ውድና ተአምራዊ ስዕል እንድሰርቁልኝ እፈልጋለሁ። አስበው፣ እኔ እዚህ ሆኜ ይህ ስዕል ወደዚህ ከተማ መምጣቱ መገጣጠሙ እጣ ፈንታ ነው። ይገርማል። ይህም ህልም ታይቶኝ ነበር፣ ህልሜም ነው እያለም በደስታም ይናገራል። በርሊንም እየተገረመ ስለ ስዕሉም በደንብ እንደሚያከን መረጃም እየነገረው ዝረፍልኝ በሚለው ሐሳብ ግን ይበልጥ ተገርሞ ላስብበትም ብሎት ይወጣል። ውጪም ባልደረባው ዴሚየንን አግኝቶት እየበሳጨ የማንም ባለሀብት እኔ ሴት እንደምወድ ስላወቀ በሚስቱ አታልሎኝ ቤቱ አምጥቶ ዝረፍልኝ ይለኛል ወይ? እኔ እኮ ዝርፊያዎቼን የማደርገው በብቃት በእውቀት ነው። ዝርፊያዎቼ ሁላ እውቀት ይጠይቃሉ። የእውቀት ሰው ነኝ እያለም እየተበሳጨ የተፈጠረውንም ነግሮት ዴሚየንም እናምናልከው በዝርፊያው ተስማማኮ የሚያለው በርሊን ግን ለአሁኑ ላስብበት ብዬ ነው የተመለስኩት። ግን ለዚህ ሰውዬ ስለ እኔ በደንብ ላስተምረውና ልቀጣው ፈልጋለሁ። ሌላ እቅድ ለዚህ ሰውዬም አለኝም በሚል አቅራቢያቸው ያገኙት የጎዳና ካፌ ላይ ቁጭ ብለው ማውራት ይጀምራሉ። ዴሚየንም በንዴት የሚደረግ ዝርፊያ ዋጋ እንዳያስከፍለኝ ቢለውም በርሊን ግን ከሌባ ላይ ብሰርቀው ደነቀው የሚባል አባባል አለም እያለ ይህ ሰውዬ ራሱ ሌባ ነው፣ ስለኛም ብዙ ነገር ያውቃል፣ ስለኛ ካቃጠረ የራሱን ስራ የምናወጣበት አይደለን፣ ለዛም ያለውን ሀብት ሙሉ እኔ ጋር ዘረፍኩት፣ ወንድ አይደለሁም፣ ሌሎቹም በአፋጣኝ ጥራቸውም ቀጣዩን ዝርፊያችንንም እንዳደርገው እዚህ ሰውዬም ላይ ነው ይለዋል። ዴሚየንም ሌሎቹን የቡድኑን አባላትና ሪዮን ሊጠራም እየደዋወለ ሲነሳ ከፎቅ ላይ አንዲት መልከ መልካም ሴት ከፍቅረኛዋ ጋር ቺት አድርገህብኛል በሚል እየጮኸችበት እንዳለቀዎቹንም አውጥታ በመስኮት እየወረወረችም ስትጥል በርሊንም አይቷት ይማልልባታል። ፍቅረኛዋንም ጉድ ሳላደርግህ ሂድልኝም ስለተባለ ይሄዳል። በዚህም ሰዓት በርሊንም ተጠግቷት በዚህ ሙቀት እንዲህ መበሳጨት ጥሩም አይደለም በሚል እየተዋወቃት ልጅቷም የዋዛ አይደለችም። ይህን የሚያክል ኮት አድርገህ እንዴት አይሞቅክ በሚል እያማለለችው ተጠግተው ከጣለቻቸው የሙዚቃ ሲዲዎች አንዱን አንስታም እየሰጣቸው ይህን ስትሰማው እኔ ሁሌ ትዝ ልበልክም በሚል ስለ ራሷ ምንም ሳትናገር አሹፋበትም የጣለቻቸውን ዕቃዎችም ሰብስባ ዞራ እያየችው እያማለለችው ትሄዳለች። ዴሚየንም ተመልሶ በ48 ሰዓታት ውስጥ ሁሉም አባላታችን ይመጣሉ እያለው ስለ ልጅቷም ሲጠይቅ በርሊንም ይቺ ልጅ አሁን እያወራችኝ በሚገርም ብቃት ሲዲውን እየሰጠችኝ ያማለች መስላ ሁለቱንም ኪሴዎችን ሳታስነቃ ፈትሻ ዋሌቴን ወስዳለች እያለው ዋሌት ውስጥ 700 ዩሮ ቢኖር ነው ይህን የመሰለ ምትሃታዊ አዘራረፍ ስልት ብቃት ይጠይቃል። ለዚህም ብቃት ምን አባቱ ቢከፈልስ ትውሰደውም እያለው ዴሚየንም አንተም መቻጣውክ ዋሌቱን ለመመለስ ብለክ በዛው ሰበብ ልትተዋወቀ ካስተበክ ነውም እያለው ልጅቷንም እያዩት ይሄዳሉ። ትዕይንቱን በቀጣይ ወደ ብሩስና ኬላም ጋር ወስዶን ከዛኛው ዝርፊያም በኋላ
ሁለቱ የጀመሩት ፍቅርን አጠናክረው ዘልዛላ የነበረው ብሩስ በሚገርም መልኩ ከኬላም ጋር በፍቅሯ ወድቆ አብረን እንኑርም ብሎም ጠይቋት አብረው መኖር ጀምረው ከቀን ወደ ቀን ምንም ሳትሰለቸው ይባስ እየወደዳት መጥቶ የድሮ እኔን ልሰናበተውም ብሎ ወደ 500 ሰዎችን ያጠቃለለ ዝግጅት አዘጋጅተው ፈታም ይላሉ። ብሩስም የድሮ ማንነቱን በዚህ ሁኔታ ሲሰናበት ኬላ ግን በመሃል እየጨፈረች አንድ መልከ መልካም ወጣት አጠገቧም ሲደንስ አይኗ ውስጥ ገብቶ አይን ላይን ተያይተው ማላበት በፍቅሩ ጠብ ስትል እናያታለን። አሁን ላይም ኬላ ይህን የድብቅ ፍቅሯን ደብቃ ከብሩስ ጋር መኖሯን ቀጥላ በዴሚየን ሲጠሩ ወደ ሲቪል ከተማ መጥተው የነ በርሊን ጀልባም ጋር ደርሰው ይገባሉ። ሪዮና ካሜሮንም በተመሳሳይ ከዛኛው ዝርፊያም በኋላ የጦፈ ፍቅር ውስጥም ገብተው ለጥቂት ጊዜም ከከተማም ርቀው ወጥተው ኑሯቸውን እዛም ካደረጉ በኋላ ተመልሰው የሚፈልጉትን ነገር እንደፈለጉ እያደረጉ ፍቅራቸውን እንዳጣጣሙ ግን በመሃል የሚለያያቸው ነገር ተፈጥሮ አሁን ለየብቻም ከያሉበት ሲቪል ከተማም ላይ ደርሰው ወደ ጀልባዋም ሲገቡ እናያቸዋለን። ከዝርፊያው በኋላም ከሚስቱ ጋር የተለያየው ዴሚየን ደግሞ ቤት ሲመለስ ብቸኝነት ጭንቀትም ስላስጨነቀው በማስተማር ጊዜውን ለማሳለፍ እንደታገለ በርሊንም ካሚልን ለማግኘት ወደ ሲንጋፖር ሊሄድ ሲል ብቸኛው ዴሚየንን አግኝቶት ዴሚየንም እሱን ፈልጎት እንደመጣ ላለማስመሰል እየሞከረ አብረው ጊዜ እንዲያሳልፉ ሻይ ቡናም እንዲሉም ጠይቆት ብቸኝነት እያጠቃው እንደሆነ የገባው በርሊንም የተለያዩ ሀገራት እየወሰደ አዝናንቶት በመጨረሻም ዴሚየንም አርጀንቲና ላይ የበረዶ ክምር ሲፈራረስ አይቶ ወደ ቀድሞ ህይወቱ መመለስ እንዳለበትም ተናግሮም ሽርሽሩን ጨራርሰው ይመለሳሉ። አሁን ላይ ይህ ገራሚ ቡድን በድጋሚ ተሰባስቦ ዴሚየንም በቀጣይ የሚዘርፉትን የዳቪንቺ ስራ የሆነውን ዘ ሌዲ ዊዝ ዘ ኤርሚን እንደሆነና ይህም ስዕል ይሸጥ ቢባል እስከ 300 ሚሊዮን ዩሮ እንደሚወጣም ነግሯቸው በርሊንም እኛ ግን አሁን ትኩረታችን ይህም መዝረፍ ላይ ሳይሆን እንድንዘርፍለት የፈለገውን ሰውዬም ላይ ነው በማለት ስለ ሰውየው ስለ ዱክ አልቫሮ ስለተባለው ልጥጥ ባለ ሀብት እየነገራቸው ሰውየው ያለውን ሀብት መኖሪያ ቦታውን እንዲሁም መኖሪያ ቦታ አቅራቢያ ያለው ወይንም ማምረቻም እንዳለው ሁላም ይናገራል። ብሩስም ይህ ሰውዬ ስዕሉን ለምንድነው የፈለገው ብሎም ይጠይቃል። በርሊንም ጥሩ ጥያቄ፣ እኔም ይሄንኑ ጥያቄ ጠይቄው ነበርም በማለት ሰውየው ዱክ አልቫሮም በብላክ ማርኬት ስዕሉን ልትሸጠው አስበክ ነው ብሎም እንደጠየቀውም እናያለን። ዱክ አልቫሮም በበርሊን ይሄኛውን ጥያቄም ሲጠየቅ ከት ብሎም እየሳቀበት ያይመለከትክም እኔ እንደዚህ አይነት ጥንታዊ ውድ ተአምራዊ የስዕል ጥበቦችን የሳሰሉትን መሰበስብ ሰው ነኝም በማለት ሰብስቦ የሚያስቀምጥበት ቦታም እንዳለው ሲናገር በርሊንም ቦታውን ማየት እችላለሁ ወይ ቢልም አልቫሮ ግን ለአንተ አይነቱ ዘራፊ እንዴት አምኜ ቦታውን አሳይካለሁም በሚል ሳይስማማ በጭራሽ ቦታውን እንደማያሳየውም ይነግረዋል። አሁን ላይ ታዲያ በርሊን እኛም ያንን ቦታ ሳናስነቃ ገብተን እስከዛሬ ይህ ግለሰብ ዘራርፎ የሰበሰባቸውን ውድ ስዕሎችን ማግኝተን እንዘርፍበታለንም ሲል ምን ያህል ስዕል ይኖራልም ሲባል ይህንን እንደማያውቅ ሲናገር ዴሚየንም እየተበሳጨበት እኔ ባንክ እንዝረፍ ስልክ ምን ያህል እንዳለ ስለማናቅ እምቢ ብለከኝ ነበር፣ እንዴት ይህንን እናድርግ ትላለህ? እኔ አልስማማም፣ አንተ እንደውም የሰውየው ሚስት ጉድ ስላደረገችህ እሷን ለመበቀልና ለማናደድ ይመስለኛልን ብሎም ተናግሮበት በርሊንም ቀበል አድርጎ ያንተ የባንክ እንዝረፍ የሚለው ሐሳብ በጭራሽ አይሆንም፣ ደግሞ በገና በዓለት እናድርገው ያልከው አብረከው በዓሉን የምታሳልፈው ሰው ስለሌለክ ነው፣ ነቅተንብካልን በማለት ኩም አድርጎም ተናግሮበት በእኔ የዝርፊያ ሐሳብ የማትስማሙ ካላችሁ ጀልባውን ለቃችሁ ውጡ፣ እናም ከዴሚየን ጋር ባንኩን ዝረፉ፣ እዚህ ቀርታችሁ ግን እዛ ያሉትን ውድ ተአምራዊ ስዕሎች አብራችሁ ማየት የምትፈልጉ አትውጡም ብሎ እኔ እዚሁ ቀርቻለሁም በማለት ይናገራል። እነ ብሩስም እርስ በርስ ተያይተው እዛው ይቀራሉ። ዴሚየንም እየተበሳጨ እኔም እዚሁ ቀራለሁ፣ ይህንን ዝርፊያም እንደጨረስን የባንኩን ዝርፊያም አድርገን የትኛው እንደሚሻል እናያለን በማለት ይናገራል። አመሻሽ ላይ በርሊን ሆዬም ሪዮንም ይዞ የዛች ቀን ዋሌቱን የሰረቀችበት ሴት መኖሪያ ቤትም ይዞት ሄዶ ሪዮም በራሱ በዘዴ በሮችን የመክፈትም ስልትም ስላለው ይህም ከዝርፊያው ጋር ይገናኛል እያለ በርሊንን እየጠየቀ ግራ እየተጋባ በሮቹን እየከፈተለት
ወደ ልጅቷ ቤት ያስገባዋል። በርሊንም ውስጥ እንደገባ በቃ ከዚህ በኋላ አታስፈልገኝም፣ ወደ ጀልባው ተመለስም ብሎም ልኮት እሱም በሩን ዘግቶ የተኛችውን ያቺን ቀና ማላ ዋሌቱን የሰረቀችውን ሴት እያያት ቤቷን በደንብ እየተመለከተና እየተገረመ በመሃል ልጅቷም ስትነቃም እያየናት እሱም ወደ አልጓ ሲመለስ አቷት ሲበረክክ ከኋላው ጠመንጃ ደቅናም ጠብቃው ተኩሳም መሬት ጥሏለች። ራሱንም ይስታል። ወዲያው ግን ፍሪክ ይህን ፔሌት ብለው የሚጠሩት ጠመንጃ እንደሆነም ቀስቅሳ እየነገረችው ምን ፈልጎ እንደመጣም ትጠይቋለች። በርሊንም በጥቂቱ የተመታበት ቦታ እየደማም ስለሆነ እየተገረመ በወደቀበት ዋሌቱን ፈልጎም እንደመጣ ሲናገር እንደ ሌላው እንደ ኖርማል ሰው በራን ኳክተታ ጠይቅም ወይ ከእንግዲህ እንደዚህ አይነት ነገር ካደረግ አይንክ ላይ ነው የምተኮሰውም እንዳይለመድክም ብላ አስፈራርታው ትሄዳለች። እነ ዴሚየንም ስለ አልቫሮ የተባለው ባለሀብት መረጃዎችን እያሰባሰቡ የት ሊሆን ይችላል እነዛን የሰበሰባቸውን ውድ ስዕሎች የሚያስቀምጠው የሚለውን እያፈላለጉ ያሉትን ካምፓኒዎችም አጣርተው ፍንጭም ሲያጡ ክላም የሰውየውን ኢሜልና የተለያዩ የቦታው መቆጣጠሪያ ካሜራዎች ቦታም ሀክም አድርጋ ገብታ ሰውየውም ከቤቱ ሲቪል ከተማም ወጣ ብሎ ያለ አንድ ቦታም ላይ እንዲሁ ወይን የሚያመርትበት ቦታም ላይ የሚወስደው ትንሽዬ ሀዲድ ውስጥ ለውስጥ እንዳሰራና የወይን ማምረቻው ቦታም ላይ ይሁን ያኛው ለየት ያለው ቦታስ ላይ ምንድነው እያሉ የታክስ ሂደቱንም አጣርተው እንዳለ መረጃዎች ወደዛ ቦታም እየመሯቸው በእርግጠኝነት ስዕሎቹን ይህ ግለሰብ እዛ ቦታን ያስቀመጠው የሚለውንም ይናገራሉ። ሪዮም እነሱ ጋር ሲመለስ ዴሚየንም በርሊን የተቀረም እያለ እየጠየቀ የሄዱበትን ሰፈርና ቦታም ሲሰማ እዛች ቀን የበርሊንን ዋሌት የወሰደችው ሴት ጋር በርሊን እንደሄደ ሲያቅ እኛ እዚህ የእሱን ስራ እንሰራለን እሱ ሴት ያሳድ እያለም ይበሳጫል። በርሊን ጋም ስንመለስ ካንዴላ የተባለችውም ሴት የተኮሰችበት ቦታም ትንሽዬ ስለደማ እሱን እያከመችለት የተጣላችው ቦይፍሬንዷ ቀን መጥቶ ጫማ ማስቀመጫ ካርቶን ውስጥ የሚያስቀመጥኩትን እቃና ብርም ሰርቆኝ ሄዶ አሁን ድጋሚ ተመልሶ መጥቶ እሱ መስለከኝ የተኮስኩብክም እያለች እየተናገረች በርሊንም እየተገረመባት ዋሌቴን መልሽልኝና እራት ልጋብዝሽ ወይም ቁርስም ብሎም ይጠይቃታል። ካንዴላም ዋሌትክ እዛ የጫማ ማስቀመጫ ውስጥም ነበር የድሮ ፍቅረኛ ወስዶታል እንደውምና አሁን አብረከኝ የሚኖርበት ቦታ ሄደን እንቀበለውም ብላ በመኪናዋም ወደ ቦታውም ይጓዛሉ። መኪና ውስጥም የህፃናት መጫወቻ ያየው በርሊንም ልጅ እንዳላት ቢጠይቃትም በፍጹም እያለች እየመለሰችለት እቃ ለመገዛዛትም ወርዳ ወደ ሱፐርማርኬት ገብታ ጀሪካንና መዶሻም ገዝታ ሞታ በጀሪካኑም ቤንዚን ትቀዳለች። በርሊንም እየማለለባት በትኩረት እየተገረመባት እያያት መኪናውም ቁልፍ እንደሌለውና ሽቦ አገናኝታ እንዳስነሳችውም እያየ እሷም ጨራርሳ ተመልሳ የምትወደውን ዘፈንም ከፍታ እየዘፈነች ጉዞም ይቀጥላሉ። እንግዲህ እንዲህ እያለን የበርሊን ምዕራፍ 2 ክፍል 1 ማገባደጃ ትዕይንቶች ላይ ተቃርበናል። የድሮ ቺት ያደረገባት ፍቅረኛዋን ቤት ካንዴላም በርሊን ይዛም ደርሳ እየተበሳጨች በሩንም እያንኳኳች ባልሰማ ሲሆንባት በሩን በእንጨት መታም ዘግታበት ያመጣችውን ቤንዚል ሙሉ እያርከፈከፈች እሳት ትለኩስበታለች። ሰውየውን በርግጎ ተነስቶ በሩን እየደበደበ ክፈችልኝ ቢላትም በሩም ታዲያ በመዶሻ ትንሽዬም እየበሳችለት ጎረቤቶቹ ሰዎችም ውሃ ይዘው ሲመጡ እንዳይጠጉ እያስፈራራች የድሮ ፍቅረኛዋን ቺት አድርገክብኛል ወይ እውነቱን አምነክ ተናገርም ብላም አስፈራርተው እሱም መጀመሪያ ቢዋሽም ርህራይ እንደሌላትም ሲያይ አምኖላት ያንን ካረጋገጠችም በኋላ አሁን እርዱትም ብላ ወደ መኪናዋ ትመለሳለች። በርሊንም በነገረ ስራዋ ሁላ ፈገግ እያለ ተገርሞም ያያታል። ሰውየውም ነዋሪዎቹም ረድተውት ተርፎም ሲወጣም እያየ ነው። እሷም ወደ ቤቷም በመኪናዋም ትመለሳለች። ማዘኗን ያየው በርሊንም ስለ ፍቅር ህይወቷም ሊያወራት እየሞከረ ካንዴላም ታዲያ እሷ በፍቅር ህይወት ውስጥ ካለች ሙሉ ለሙሉ ትሰጣለች፣ ካልሆነና ከተጣላች ግን ሙሉ ለሙሉ በሩን እንደምትዘጋም እየተናገረች መሃል መንገድ ላይም በመንገዳቸው መሃል መንገዱም በፖሊስ መኪናን ተዘግቶም ጠብቋቸው እየተደናገጡም ቆመው ፖሊሱም ካንዴላን መንጃ ፈቃድና የመኪናው የእሷ መሆኑን የሚያሳይ ውልም ይጠይቃታል። እሷም እየበረገገች ከመኪናው ዕቃ ማስቀመጫ ኪስ ውስጥም ቦርሳ ማውጥታ የመኪናው ባለቤትነት የሚያሳይ
ወረቀትም ሰጥተው ከቦርሷ ውስጥም መንጃ ፍቃዷንም መፈለግ ትጀምራለች። ፖሊሱም በጥርጣሬ አይን ሁለቱንም እየተመለከታቸው የመኪናውን ሞተር እንድታጠፋም ነግሮ አስጠፍቷት ወደ ራሱ መኪናም ሄዶ ስለ መኪናው ማጣራትም ይጀምራል። ካንዴላ ሆዬ እየተርበተበተች ከቦርሷ ውስጥም የበርሊንን የሰረቀችውን ዋሌት አውጥታም ሰጥተው ዋሽቼክ ነው እዚህ ነበርም በማለት እየተናገረች አሁን ይህም መኪናም እኔም ሰርቄው ስለሆነና መንጃ ፍቃድም ስለሌለኝ የአንተን መታወቂያ መጠየቃቸው አይቀርም፣ በቃ በዚህ ሁኔታ ከተያዝኩ 4 ዓመት መታሰሪ ነው እያለች ወይም ደግሞ አሁኑን ነድቼው ካመለጥኩ አመለጥኩ፣ ካልሆነ 6 ዓመት እስርም ይሆንብኛል። እስኪ አንተ በኔ ቦታ ብትሆን ምን ትመክረኛለህም እያለች በርሊንን ትጠይቋለች። በለው በርሊንም ተገርሞ ከኋላቸው ሌላ የፖሊስ መኪናም እየመጣ እንዳለም ስላየ ሳንዱች እያደረጉን ነው፣ አሁን አታስቢም በማለት ቦታ ቀይሬኝም እያላት ፖሊሱ ሳያቸው ቦታም በፍጥነትም ተቀይረው ካንዴላም በበርሊን እየተገረመች እሱም ሲት ቤልቱን እያሰረ ማርሽ እያስገባ ለማምለጥ ተዘጋጅም እያለም ይናገራል። ዋው በርሊን ቀጣዩ ክፍል ለማየት ሁላችንም ጓግተናል። በቶሎ ይዘን እንድንመለስ እቺን ቪዲዮ አነስ ያለች 1000 ላይክ ዛሬውን አስገቧት፣ እኛም በቶሎ እንመለሳለን። ታዲያ ቀጣዩን ክፍል ስንለቅ እንዳያመልጣችሁ ደግሞ ሰብስክራይብ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።